ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሁንላችሁ። ላይክ ማድረጉን በጭራሽ እንዳረሱ። ለማታውቀውና ቡና መግዣ ላጣ ምስኪን ወጣት $50,000 ከፍላ የውሸት ፍቅረኛ ይሁን ብላ ቀጠረችው። አላማዋ በግድ ሊያገባት የመጣውን ጨካኝ ቢሊዮነር ለማባረር ነበር። ይህቺ ቆንጆ ቱጃር ያመጣችው ተራ ወጣት አልነበረም። ያ የውሸት ፍቅረኛዋ አገር የሚያናውጥ ጠላቶችን እንደ ዝንብ የሚያራግፍ እጅግ ሚስጥራዊ የሆነ የጦር ጀነራል መሆኑን አላወቀችም ነበር። ያ ጨካኝ ቢሊዮነር የዚህን ወጣት እውነተኛ ማንነት ሲያውቅ ምን ይፈጠር ይሆን? ይህ ሁሉ እንዴት ተጀመረ? እስኪ ወደ መጀመሪያው ታሪክ እንሂድ። ቺያኦ ዩሻን ትባላለች። ገና በ25 ዓመቷ የቺያኦ ግሩፕ ዋና ስራ አስፈጻሚ ናት። ዩሻን እጅግ ቆንጆና ሀብታም ብትሆንም የራሷን ህይወት የመወሰን ነፃነት አልነበራትም። ዌን ጂያንግያንግ የሚባል የከተማዋ ትልቁና ጨካኙ ሀብታም በግድ ላግባሽ ብሎ እያስገድዳት ነበር። እምቢም ካለች ቤተሰቧንና ኩባንያዋን እንደሚያጠፋባት ዝቶባታል። የዌይ ቤተሰብ በከተማ ውስጥ ማንም የማይነካው እንዲሁም ደግሞ ከህግ በላይ የሆነ አደገኛ ቤተሰብ ነበር። ዩሻን ይህንን ሰው ለማስቆም አንድ መላ ዘየደች። አንድ የቅንጦት ካፌ ውስጥ ቡና እየጠጣች ሳለ አንድ ምንም ብር የሌለው የሚመስል ምስኪን ወጣት ሱዮንግ ቡና አዞ መጠጣት ፈልጎ ነበር። አስተናጋጇ ግን ሱዮንግን በንቀት እያየች የኛ ቡና ዋጋው $1,800 ነው አለችው። ሱዮንግ የጦር ሰራዊት ስንብት ክፍያውን ገና ስላልተቀበለ እባክሽ በዱቤ ያዥልኝ ብሎ ጠየቃት። አስተናጋጇም የቅንጦት ቡና በዱቤ ልጠጣ ነው እንዴ ብላ የጥበቃ ሰራተኞችን ተጣራች። ልክ በዚህ ሰዓት ዩሻን ከመቀመጫዋ ተነስታ መጣች። ዩሻን ለድሃ ምትራራ ማንም ሲገፋ የማትወድ ቆንጆ ወጣት ናት። ለሱዮንግም ያደረገችው ይህንን ነበር። ለካፌው አስተናጋጅ ክፍያውን ከፈለችለት። ሱዮንግን ይዛ ወደ ጎን ወጣችና $50,000 እከፍልልሃለሁ፣ ዛሬ ቤት የመተህ የውሸት ፍቅረኛ የሆነ ተጫወት ትለዋለች። ሱዮንግም ደነገጠ። ከዚያም ተስማማና አብሯት የሚያምረው መኪና ውስጥ ገባ። ክፍያውን ላከችለት። በደስታ ፈገግ አለ። ዩሻን ሱዮንግን ይዛ ወደ ቤቷ ከመሄዷ በፊት ለመታወቅ የሚሆኑ ነገሮችን አወራችው። ሊያገባት የሚፈልገው ሰውም ለቤተሰቦቿ ቅርብ ሰው እንደሆነም ነገረችው። ከዚያም ወደ ቤት ሄዱ። ዩሻን ሱዮንግን ይዛ ወደ ቤቷ ሄደች። እናትና አባቷ እንዲሁም ያ በግድ ሊያገባት የመጣው ዌይ ጂያንግያንግ እዚያው ነበሩ። ዩሻን የሱዮንግን እጅ ይዛ ይህ ፍቅረኛዬ ነው አለች። ዌይ ጂያንግያንግ ሱዮንግን በንቀት እያየው ትከሻው ላይ እጁን አደረገው። ዩሶንግም እጁን ከትከሻው ላይ አንስቶ በሙሉ ልብ ወደ መመገቢያው ጠረጴዛ ሄዶ ተቀመጠ። ዌይ ጂያንግሱ ማንም በንቀት አናግሮት ስለማያውቅ ተበሳጨ። የዩሻን እናት በሱዮንግ ድርጊት እየተገረመች ልጇን እያየች መቼ ነው አብራችሁ የሆናችሁት አለቻት። ዩሻንም 1 ዓመት ሆነን፣ ያላወቅሽው እሱ ሚሊታሪ ላይ ስለነበረ ነው አለቻት። አባትየውም ሱዮንግን ምን አይነት የሥራ ኃላፊነት ላይ እንደነበር ጠየቀው። ሱዮንግ በጦር ሰራዊት ውስጥ ጄኔራል ነበርኩ ብሎ መለሰለት። ሊያገባት የሚፈልገውም በዚህ ዕድሜ ጄኔራል ብሎ አፌዘበት። እየዋሻ እንደሆነም ተናገረ። በ30 ዓመት ጄኔራል ብሎ አፌዘበት። ይህማ የውሸት ትወና ነው አላምንም ብሎ አባትየው ተቆጣ። ምክንያቱም የዩሻን አባት የድሮ ወታደር ስለነበር ጄኔራል ለመሆን ምን ያክል ዋጋ እንደሚያስከፍል እንዲሁም ብዙ ጊዜ ትልልቅ ሰዎች ስለሆኑ ጄኔራል የሚሆኑት እየዋሸ እንደሆነ በማሰብ ተናደደ። የሱዮንግ ወታደራዊ ሜዳሊያውን አውጥቶ ይህስ እውነት ነው ውሸት? እስኪ ባለ የስራ ልምድ ሲል ወደ አባትየው አዞረለት። አባትየውም ሲያየው ደነገጠ። አባትየው ከተቀመጠበት ተነስቶ አንተማ የሰሜኑ ማዕበል ጦር አዛዥ ነህ ብሎ በክብር ሰላምታ ሰጠው። ቤተሰቡ በሙሉም አፉን ያዘ። ዩሶንግም ተነስቶ በምላሹ ሰላምታ ሰጠ። ያ በካፌ ውስጥ በንቀት የተባረረው ወጣት የሀገሪቱ ትልቁ የጦር ጀግናና የማይበገር አዛዥ ነበር። አባትየውን በመቀጠል ተስማሚ ጥንድ እንደሚወጣቸው ተናገረ። ዩሻን ያልጠበቀችው ስለሆነባት ደነገጠች፣ ደስም አላት። እናትየዋን ፈገግ አሉ። የዩሻን አባት ለዓመታት በሚሰቃይ የራስ ምታት በድንገት ተነሳበት። ሱዮንግ አባትየውን ሲመረምረው አንድ ዘግናኝ ነገር አገኘ። የአባትየው የራስ ምታት ተራ በሽታ አልነበረም። ከዓመታት በፊት የሺያንቲያን የተባለ አደገኛ የካራቴ መርዝ ጭንቅላት ውስጥ ተተኩሶበት ነበር። ይህ መርዝ ሱዮንግን አሳበደው። የሱዮንግ ታላቅ ወንድም ከዓመታት በፊት የተገደለው ልክ በዚህ መርዝ የዌይ ቤተሰብ አባል በሆነው በሶስተኛው ማስተር አማካኝነት ነበር። ሱዮንግ ይህንን ሲያውቅ እዚሁ ቆይቶ የወንድሙን ገዳዮች የዌይ ቤተሰብን ለመበቀል ወሰነ። ዩሻንና ሱዮንግ ብቻቸውን ሲሆኑ ዩሻን $1 ሚሊዮን አውጥታ ለ3 ወር የውሸት እጮኛ ይሆን አለችው። ሱዮንግም ፈረመ።
ነገር ግን ሲዮንግ እዚያ ቤት ውስጥ የቆየው ለገንዘብ ብሎ አልነበረም። ሶፋ ላይም ጋደም ብሎ በልቡ ወንድሜን የገደለውን የዌይ ቤተሰብ ከስሩ ነቅዬ አጠፋዋለሁ ብሎ ቃል ገባ። ያ የተባረረው ዌይ ዢያንግያንግ ግን ዝም አላለም። የዩሻንን ኩባንያ ለማክሰር ሲል አጋር ድርጅቶችን በሙሉ አስፈራርቶ ኮንትራት እንዲያቋርጡ አደረገ። ኩባንያው ሊፈርስ ጫፍ ላይ ደረሰ። ዌይ ዢያንግያንግም እግር አጣምሮ እዚያው ስብሰባ ላይ ተቀምጦ እኔን ካላገባሽ ኩባንያው ዛሬ ይዘጋል፣ ምርጫ ያንቺ ነው የኔ ቆንጆ እያለ በኩራት ይሳለቅ ጀመር። ይሄኔ ሱዮንግ አንድ የጦርነት ስልት አወጣ። እነሱ እኛን እየተከላከሉ ከሆነ እኛ ወደ ማጥቃት እንለፍ አላት። ዌይ ዢያንግያንግ ለ6 ወር ሲደክምበት የነበረው አንድ የ10 ቢሊዮን ዶላር ዓለም አቀፍ ኮንትራት ነበረው። ሱዮንግ ረዳቶችን ልኮ ይህንን ኮንትራት በአንድ ቀን ውስጥ ነጥቆ ለዩሻን ኩባንያ እንዲያስፈርሙ አደረገ። በስብሰባ መሃል የዌይ ዢያንግያንግ ስልክ ጠራ። የውጭው ደንበኛ ነበር። እኛ ኮንትራቱን ለቺያኦ ግሩፕ ሰጥተናል አለው። ዌይ ዢያንግያንግም አበደ። ስልኩን መሬት ላይ አፍርጦ ሰባበረው። ጠባቂዎቹንም እንዲመቷቸው አዘዘ። ዩሶንግ ግን ሁሉንም በመደብደብ አቅሙን አሳየው። ከዚያም እያየው ዩሻንን እጇን ይዟት ከስብሰባ አዳራሽ ወጣ። ዌይ ዢያንግ በንዴት ተቃጠለ። ዌይ ዢያንግያንግ እጅግ አደገኛ የሆነ ድብሻን ከቤተሰቦቿ ጋር ለመዝናናት በወጡበት ቦታ ላከባቸው። ቤተሰቡ በድንጋጤ ወደ መኪና ሮጠው ገቡ። ግን በሚያሳዝን ሁኔታ መኪናውንም አበላሽተውት ነበር። ሱዮንግ እኔ ያለው በማለት አረጋግቷቸው ብቻውን ከመኪና ወረደ። አስፈሪው ድብ ወደ ሱዮንግ ሲዘል ሱዮንግ በባዶ እጁ ከድብ ጋር ተፋልሞ አሸነፈ። ታሪኩ ይበልጥ እያጓጓ መጥቷል። የሱዮንግና የዩሻን ፍቅር እንዴት እንደሚቀጥል ለማየት ቪዲዮውን ላይክ አድርጋችሁ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። ዌይ ዢያንግያንግ በነፍሰ ገዳዮቹና በአውሬ ሊያስበላቸው ያሰበው ጥቃት ባለመሳካቱ በኩባንያው ውስጥ በከዳተኛ ሰራተኞች ውስጥ ለመሞከር አሰበ። ሱዮንግ ዩሻንን ለማዝናናት ወደ ቢሊያርድ መጫወቻ ወሰዳት። ዩሻን ፑሉን ስትመታ ሁሉም አጨበጨቡላት። ልክ በዚህ የፍቅር ጊዜ የከተማዋ ሁለተኛው ሀብታም የሆነው የሚ ቤተሰብ ልጅ ሚ ቲያንጎል የሚባል አደገኛ ሰው መጣ። ሚ ቲያንጎንግ 100 ሚሊዮን ዶላር ከከፈለው ግዙፍ የካራቴ ማስተር ጋር ነበር። በኃይል ወደ እነሱ አቅጣጫ ፑል ተወረወረ። ሱዮንግንም በፍጥነት ዞረ። ኳሱም ግድግዳውን በሳው። ማስተሩ እየፎከረ አንዷን ኳስ በእጁ ፈጅቶ ዱቄት አደረጋት። ማስተሩ በሙሉ ኃይሉ የብረት ቡጢውን ሲሰነዝር ሱዮንግ በአንድ እጁ ብቻ ቡጢውን መክቶ የማስተሩን ክንድ እንደ ደረቅ እንጨት ሰባብሮ ጣለው። ሚ ቲያንጎንግ በድንጋጤ ተንቀጠቀጠ። ሱዮንግ ግን አልተወም ነበር። የሚ ቲያንጎንግን ልብስ አውልቆ በአደባባይ የሴት ዳንስ እንዲደንስ አድርጎ በቪዲዮ ቀረጸው። ዩሻን በማግስቱ ቢሮ ስትገባ የአይሚ ቲያንጎንግ አባት ቢሮዋ እየጠበቃት ነበር። ሱዮንግም ይህንን ቪዲዮ ከፈለክ 3 ሚሊዮን ዶላር ክፈል አለው። ሚ ቲያንጎንግ ከፍሎም ቪዲዮውን ሲወስድ ሱዮንግ ሌላ 8 ኮፒ አለኝ 7 ሚሊዮን ዶላር ጨምር ብሎ አዋረደው። ሱዮንግ 10 ሚሊዮን ዶላር ተቀብሎ የሚ ቲያንጎንግን አባት አባረረው። ሚ ቲያንጎንግ ግን ቂም ያዘ። ዩሻን ዩሶንግን በስልክ ያወራቸው የሚ ቲያንጎንግ ጠባቂዎች አፈኗት። ስልኳንም ተቀበሉ። ዩሶንግም ደነገጠ። እንደታፈነች አወቀ። ሚቲ ያንጎንግ በፌዝና በእልህ እያያት መጠጥ ውስጥ አደንዛዥ ጨምሮ አፏን ይዞ ጋታት። ዩሻን ራሷን ስታወደቀች። ሚቲ ያንጎንግ ዩሻንን ሊደፍራት ሲል ሱዮንግ የሆቴሉን በር ሰብሮ ገባ። ሱዮንግ ፊቱ በንዴት እንደ እሳት ነደደ። የሚቲ ያንጎንግን ጠባቂዎች በሙሉ ቀጥቅጦም ጣላቸው። ሚቲ ያንጎንግም ጠባቂዎቹ እንዳለቁ ሲያቅ በድንጋጤ ሮጦ አመለጠ። ሱዮንግ ዩሻንን አቅፎ ወደ ቤቷ ወሰዳት። ከዚያም የሚ ቤተሰብ መኖሪያ ሄዶ ጠባቂዎቹን ሁሉ ቀጥቅጦ በመግባት ሚቲ ያንጎንግን አንቆ በማንሳት የወንድ ልጅ ሴትን በጉልበት አይነካም ብሎ አጥንቱን ሰባብሮ በህይወት ልክ ሽባ አድርጎ ጣለው። ከዚያም ዩሻን ተመልሶ ሊያደክማት ሞከረ። ዩሻን በአደንዛዥ እጽ ምክንያት ሰውነቷ እየነደደ ሲዮንግ ግን አልጋ ላይ ጎተተችው። ያቺ ኩሩ የነበረችው ሴት በሱዮንግ ክንድ ውስጥ ወደቀች። አንተስ ቢሆን ምን ታደርግ ነበር? የምትወዳት ሴት አደንዛዥ ተሰጥቷት ራሷን መቆጣጠር አቅቷት ብትመጣብህ አጋጣሚውን ትጠቀምበታለህ ወይስ ክብሯን ተጠቅመህ ታክማታለህ? በማግስቱ ዩሻን ስትነቃ ሱዮንግ ምን ያክል የተከበረ ሰው እንደሆነ አወቀች። የዌይ ቤተሰብና የሚ ቤተሰብ ሱዮንግን ለማጥፋት አንድ ሆኑ። በሌላ በኩል ዩሻንና ሱዮንግ አንድ ትልቅ ደንበኛ ለማግኘት ወደ አየር ማረፊያ ይሄዳሉ። አየር ማረፊያ ውስጥም አንደኛ ደረጃ ተራ እየጠበቁ ሳለ ሁለት ቤተኛ ሀብታሞች መጥተው ዩሻንን ገፈተሯት። እኛ የፈርስት ክላስ ደንበኞች ነን፣ ዞር በሉ ብለው ሰደቧቸው። ሱዮንግ ደሙ ፈላ። ያም ትዕቢተኛ ሰውዬ ሱዮንግን እጁ ላይ ሰነዘረ። ሱዮንግም እጁን ያዘው። ሰውየውም ጥበቃ አለ።
ፖሊሶችም እዚህ መደባደብ አይቻልም ብለው አስወገዷቸው። ዩሶንግም ቶሎ ይቅርታ ጠይቅ አለው። ሰውየውም ህመሙ ሲብስበት እየተንቀጠቀጠ ይቅርታ ጠየቀ። ልክ ጸብ እንዳለቀ አንድ ትልቅ ባለስልጣን ኤልደርዡ በድንገተኛ የልብ ህመም አየር ማረፊያ ውስጥ ወደቁ። አስተናጋጇም ዶክተር እንደጠራችና ከ10 ደቂቃ በኋላ እንደሚደርስም ተናገረች። የባለስልጣኑ ፊት ወደ ጥቁርነት ተቀየረ። ሱዮንግ ሮጦ መጥቶ አዛውንቱን ሊመረምር ሲል ያ ትዕቢተኛ በድጋሚ እያሾፈ አሁን ደግሞ ዶክተር ሆንክ ብሎ አሾፈበት። ሱዮንግ ግን ትኩረቱን አዛውንቱ ላይ አድርጎ ጥንታዊ የህክምና ጥበቡን ተጠቅሞና የውስጥ ኃይሉ ታግዞ አባትየው ጭንቅላት ላይ ያለውን አወጣው። ድንገት የአባትየው ፊት በላብ ተጠመቀ። ሰውነቱ መንቀጥቀጥ ጀመረ። አባትየው አይኖቹ መገልበጥ ሲጀምሩ የልጅ ልጃቸው በድንጋጤ ጮኸች። ዩሻንም አባቴ ልትገድለው ነው እንዴ ብላ በጭንቀት አለቀሰች። ሱዮንግ ግን ትኩረቱን ሳይሰርስ ጥበቡን ቀጠለ። ከደቂቃዎች በኋላ አባትየው አይኑን ከፈተ። አዛውንቱን በሰከንዶች ውስጥ ከሞት አተረፋቸው። የዓመታት ህመሙ ሙሉ በሙሉ ጠፍቶለት ፊቱ ላይ የብርሃን ደስታ ፈነጠቀ። ሱዮንግ በአንድ ጊዜ የቤተሰቡ ታላቅ ባለውለታ ሆነ። ያ ትዕቢተኛ ሰውዬ በውርደት አንገቱን ደፍቶ ከነሚስቱ በጥበቃዎች ተይዘው ከቦታው ተባረሩ። አዛውንቱ ኤልደርዡ ለሱዮንግ ታላቅ ምስጋና አቀረቡ። ኤልደርዡ የልጅ ልጄ ጠፍታብኛለች፣ እባክህ ፈልግልኝ ብለው ሱዮንግን ለመኑት። ሱዮንግ ወዲያውኑ የድሮ ወታደራዊ መረቦችን አነቃቃ። የልጅቷን ስልክ ፈልጎም የመጨረሻ ቦታዋን አገኘው። ቦታው የድሮ ታሪካዊ ህንጻ ሲሆን ከስሩ ግን እጅግ ዘግናኝ የሆነ እስር ቤት ነበረው። የዊ ቤተሰብ ወጣት ሴቶችን እያፈኑ ለሀብታሞች የሚሸጡበት ትልቅ የድብቅ እስር ቤት ፈጥረው ነበር። የኤልደርዡ የልጅ ልጅም እዚያው ታስራ ነበር። ሱዮንግና ዩሻን ወደዚያው ድብቅ ስፍራ ሄዱ። ዩሻንንም ብቻ ወደ አምልኮ ስፍራ እንድትገባ አደረጓት። ከዚያም በማምለኪያ ስፍራው የሚጨሰው ሰንደል አደንዛዥ የነበረው ዩሻንም ራሷን ስታወደቀች። ድብቅ ወደ ሆነው ሴቶች ወዳሉበት ክፍልም አስገቧት። እስር ቤቱ እጅግ ጨለማ፣ እርጥብና አስፈሪ ቦታ ነበር። የታፈኑት ሴቶችና የኤልደርዡ የልጅ ልጅ በፍርሃት እየተንቀጠቀጡና እያለቀሱ ነበር። የወይ ጠባቂዎች ዩሻንን ሊያጠቋት ሲመጡ ሱዮንግ ከፊት ለፊታቸው ቆመ። እነዚህ ጠባቂዎች የብረት ቆዳ የሚባል የካራቴ ጥበብ ያጠኑ ነበር። ተራ ምት ምንም አያማቸውም። ሱዮንግ መጀመሪያ ሲመታቸው ሰውነታቸው እንደ ብረት ጠነከረበት። ግን ዩሶንግ ፈገግ አለ። የውስጥ ኃይሉን ማሰባስቦ በታይቺ ጥበብ ኃይሉን በቀጥታ ወደ ደካማ የሰውነት ክፍሎቻቸው ሰደደው። ያ የብረት ቆዳቸው እንደ መስታወት ተሰባብሮ መሬት ላይ አረገፋቸው። የታሰሩትን ሴቶች በሙሉ ነፃ ወጣ። የኤልደርዡ የልጅ ልጅን በነፃነት እያለቀሰች አቀፈችው። ኤልደርዡ ይህንን ሁሉ አሰቃቂ ድርጊት ሲያዩ አይኖቻቸው በእንባ ተሞሉ። የዩሻን ኩባንያ $30 ቢሊዮን ኢንቨስት አድርገው የዌይ ቤተሰብን ለማጥፋት ቃል ገቡ። አሁን የዌይ ቤተሰብ መሪ የሆነው ዌይ ቼንቾ አበደ። የልጁ ዌይ ጂያንጎንግ እቅድ ሁሉ ፈረሰበት። ከሁሉ በላይ ደግሞ ያ ከዓመታት በፊት የሱዮንግን ወንድም የገደለው ሶስተኛው ማስተር የተባለው አደገኛ የካራቴ ጠበብት ስልጠናውን ጨርሶ ወጥቷል። ዌይ ቼንቾ ለሱዮንግ ደወለ። ብቻህን ወደ ዌይ ቤተሰብ ግቢና አለበለዚያ የዩሻንን ቤተሰብ አጠፋዋለሁ ብሎ ዛተበት። ሱዮንግ ግን አልፈራም። ይልቁንም ወደ ግቢያችሁ እንድመጣ ከፈለጋችሁ $500 ሚሊዮን አሁኑኑ ክፈሉኝ ብሎ ጠየቃቸው። ዌይ ቼንቾ በንዴት እያረረ ሱዮንግን እዚያው ግቢ ውስጥ ለመግደል አስቦ $500 ሚሊዮን ከፈለ። ሱዮንግ ገንዘቡን ከተቀበለ በኋላ ዩሻንን እዚሁ ጠብቂኝ ሄጄ እመጣለሁ ብሏት ብቻውን ወደ ዌይ ቤተሰብ ግዙፍ ግቢ ሄደ። ግቢው ውስጥ የከተማዋ ምርጥ የሆኑ 3 ግራንድ ማስተሮች ሱዮንግን ከበውት ነበር። እነዚህ ማስተሮች መኪና በእጃቸው የሚያነሱ አደገኛ ሰዎች ነበሩ። አንተን ገለን ስጋህን ለውሻ እንጥለዋለን ብለው ዘለሉበት። ሱዮንግ ፊቱ ላይ ምንም ፍርሃት አልነበረም። 3 ውሾች በአንድ ላይ ቢጮሁ አንበሳን አያስፈሩም ብሎ 3ቱንም በአንድ ጊዜ ተፋለማቸው። በሰከንዶች ውስጥ 3ቱንም አጥንታቸውን ሰባብሮ መሬት ላይ አረገፋቸው። ዌይ ቼንቾ ይህንን ሲያይ ተንቀጠቀጠ። ይሄኔ ያ ሲጠበቅ የነበረው 3ኛው ማስተር መጣ። ይህ ሰው እጅግ አደገኛ የሆነ በአየር ላይ የሚበርና በጣቱ ድንጋይ የሚሰብር አውሬ ነበር። ሱዮንግ ይህንን ሰው ሲያየው ወንድሙን የገደለው እሱ መሆኑን አወቀ። የሱዮንግ አይኖች በደም ተሞሉ። ሁለቱ ጀግኖች መፋለምም ጀመሩ። ፍልሚያው መሬቱን ያናውጠው ጀመር። 3ኛው ማስተር እጅግ ፈጣን ነበር። የሱዮንግን ደረት መጥቶም አቆሰለው። ያ አደገኛ የሺያንቲያን መርዝ በሱዮንግ ደም ውስጥ ገባ። በአይኑ ፊት ከዓመታት በፊት ታላቅ ወንድሙ በዚሁ መርዝ ተመቶ ሲሞት እባክህ ወንድሜ አትሙት ብሎ ሲያለቅስ የነበረው ትዝታ መጣበት።
ያ ህመምና ቁጣ የሱዮንግን አቅም ቀየረው። ሱዮንግ በዚያች የሞትና የህይወት ቅስበት አዲስ የካራቴ ጥበብ አገኘ። ከሰውነቱ ውስጥ እንደ ብርሃን ያለ ኃይል ሲወጣም ተመለከተ። ኃይሉ እጥፍ ጨመረ። ዌይቼንቾ ይህንን ሲያይ ፊቱ ላይ ከፍተኛ የፍርሃትና የሽብር ስሜት ተነበበ። ሱዮንግ በአንድ ምት ሶስተኛውን ማስተር አየር ላይ አሽቀንጥሮ ደም እንዲተፋ አደረገው። ደረቱን ሰብሮም ገደለው። የወንድሙን ደም መለሰ። ዌይቼንቾ ይህንን ሲያይ እኔ ትልቅ ባለሀብት ነኝ፣ እኔም መግደል አልችልም፣ ከጀርባዬ በዋና ከተማዋ ያሉ ትልልቅ ቱጃሮች አሉ፣ ያጠፉሃል በማለት ሊያስፈራራው ሞከረ። ሱዮንግ ኃይሉን ወደ ዌይቼንቾ በመላክ አንቆ ገደለው። ከዚያም ስልኩን አውጥቶ ለወታደራዊ አዛዦቹ ደወለ። የቤተሰብንና ከጀርባው ያሉትን ቱጃሮች በሙሉ ከስራቸው ነቅላቸው አጥፉ ብሎ ጥብቅ ትዕዛዝን ሰጠ። በደቂቃዎች ውስጥም ማንም የማይነካው የነበረው የዌይ ቤተሰብ በአንዲት ሌሊት ከምድረ ገጽ ጠፋ። ሱዮንግ ግን እየሄደ በትልቁ የመኪና መብራት ፊቱ ላይ በራበት። አይኑን ከልሎ የሚያወርደውን ሰውም ሲመለከት ዩሻን ነበረች። ዩሻን ወደ ሱዮንግ እየሮጠች መታ አንተ እኮ የኔ ውሸት ፍቅረኛ ሳትሆን እውነተኛ ባለቤቴ ነህ። እዚህ የመጣሁት ባለቤቴን ይዤ ወደ ቤቴ ሊሄድ ነው ብላ አቀፈችው። ሱዮንግም ፈገግ ብሎ አቀፋት። ያቺ የውሸት ፍቅር ኮንትራት ወደ እውነተኛና ዘላለማዊ ጋብቻ ተቀየረች። የሁለቱ ጀግኖች ስም በአደባባይ እንደ ኃያል ጥንዶች ታወጀ። የዚህ ፊልም ትልቁ መልእክት ትዕግስትና እውነተኛ ማንነትን ደብቆ ጠላትን ማጥናት ነው። ሱዮንግ ያ ሁሉ ኃይልና ስልጣን እያለው ጊዜውን ጠብቆ ጠላቶቹን ከስራቸው መንቀሉ ትልቅ ትምህርት ነው። የዩሻንና የሱዮንግ ፍቅርም በመተማመን ላይ የተገነባ በመሆኑ ድንቅ ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።